እየተቀማጠሉ ማማትና እንደሌሉ መቁጠር ወንጀል አይደል? በሞቴ ስለ ስምዖን ጫማ ሰፊው መነጋገር ስለ ወንጌል መነጋገር አይደለም እንዴ? ጌታ በወንጌል ምንድን ነው ያለው? የሰላም ቅንጣት ታክል እምነት ካለ ይህን ተራራ ተነቅለ ወዲያ ሂድ ብትለው ይሆናል አለ። አሕዛብ ይህን ጥያቄ ጠየቁ። አንድ የእግዚአብሔር ሰው ተገኘ መንደር ውስጥ ስምዖን የሚባል። ከፈለጋችሁ አሁን ሂዱና የሞቃጣንን ተራራ ቼክ አድርጉት። ግብፅ ውስጥ ተረት አይደለም እናወራው። ጎርጎርዮስ ዘኑሲስ ስለ እህቱ ማክሪና ሲናገር ያደረገችውን ተአምር የሰራችውን ስራ ለአንዳንዶች ብነግራቸው ተረት ስለሚመስላቸው አላወራላቸውም ብሏል። አንነግራቸውም። ተራራው ነቀለዋ በጸሎቱ ምን ላድርሰው ነቀሉት። ይሄ እኮ ወንጌል ነው፣ ወንጌል ነው። ወንጌል ያለውን በተግባር እኮ ነው የገለጸው። የወንጌል አካል ናቸው። ስለ እነሱ መስበክ ወንጌልን መስበክ ነው። ስለ እነሱ ማስተማር ወንጌልን ማስተማር ነው። ስለ እነሱ መመስከር ወንጌልን መመስከር ነው። የወንጌል አካል አይደሉም? ምን ወንጌል ማለት ምንድን ነው? እንደነሱ መጮህ አለብን? እንደነሱ ማበድ አለብን? እንደነሱ ገፍ ዝቅ አድርገን መነጋገር አለብን? እንደነሱ መንፈራፈር አለብን? ይቅርታ እንደው ማይገባ ነገር ውስጥም ገቡ አይደለም። ወንጌል ይህም ጭምር እዩት። ወንጌልን በእጃችሁ ይሁት። የቅዱሳን ሕይወት ውስጥ ስለ ስምዖን ጫማ ሰፊ መነጋገር ስለ ማቴዎስ ወንጌል ምዕራፍ 17 መተረክ ማለት ካልሆነ ሌላ ምንድን? ይኸው ተገበረው። በቃል የሚነገር ብቻ አይደለም፣ በተግባር የሚኖር ነው። ይኸው አሳየው። ይህንን እኮ ነው ቤተ ክርስቲያን የምትተርከው። ከዚህም ደግሞ በላይ ያልፋሉ። እንደው ጨክኛ አልናገረውም እንጂ ከዚህ ከተጻፈው በላይ በቱርፋት ሁሉ ይኖራሉ። አንተ አካፍል የተባለችው ወንጌል ራስን ሽጥ አላለችው። ያንን አላያችሁትም? ታምረ ማርያም አልሰማችሁ? ግብፅ ውስጥ የታወቀ ታሪክ አታውቁም? ራሱን ሸጠ። ይሄ ታሪክ ተረት ነው ለአንዳንዶች፣ ተረት ነው ለአንዳንዶች። ይሄ ሕይወት ነው። ይሄ ወንጌል ነው። ይሄ እውነት ነው። ያችን ሴት 2 ዲናር የሰጠችውን ሴት ጌታን ምን ብሎ እንዳደነቃት እንዳሞገሳት አታውቁም? በምኩራብ ከሚጥሉት 2 ዲናር ጣለች። ያላት እሷ ብቻ ናት። ትዳሯን ሰጠች ብሎ አደነቃትና ይህ ወንጌል በሚነገርበት ስፍራ ሁሉ ለእርሷ ደግሞ መታሰቢያ እንዲሆን ይናገራል። 2 ዲናር እኮ ነው የሰጠችው፣ ግንስ አደነቃት፣ አሞገሳት። ጌታ እኮ ነው ይሄን ያደረገው። 2 ዲናር አይደለም፣ አንድ ሕይወታቸውን የሰጡት እነ ቅድስት አርሴማ እና ዝም እንበል አንናገር በቃ ዲናራቸውን አይደለም፣ ሕይወታቸውን፣ ገንዘባቸውን አይደለም፣ አካላቸውን፣ ትዳራቸውን። እንዴ ሀብላቸው እንዳይመስላችሁ፣ አንገታቸው፣ ቀለበታቸው እንዳይመስላችሁ፣ ጣታቸውን ካባ አይደለም የሚያመጡት፣ ቆዳን ያስገፈፉት እና አይነገርም። የወንጌል አካል አይደለም ይሄ። ሌላ ወንጌል ምንድን ነው? ወንጌል እኮ የሚኖር ነው። ምን ብሎ ተሰብስቦ ቋንጣ ፍርፍር መብላት የሚመስል ይችላል። እርታ አድርጉልኝ። አይደለም፣ በፍጹም አይደለም፣ በፍጹም አይደለም። መፎከር አይደለም፣ አደባባይ ለአደባባይ በጸጥታ መኖር፣ በጸጥታ መኖር። ስለ ክርስቶስ ያወራሉ። ቅዱሳንን እየጠሉ የተወደደች ቅድስት ማርያምን እየናቁ እንደሌሉ እየቆጠሩ ከሰማያዊው አንድ ከሆነች ህብረት እያባረሩ ኢየሱስ ማለት የለም። ይሄ ከሆነ ስለ ኢየሱስ መስበክ ሳይሆን ማውራትም ወሬ ነው። ስለ ክርስቶስ ያወራሉ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። የቅዱሳን ጣዕማቸውን ፍቅራቸውን ያሳድርብን፣ በረከታቸውንም ያሳድርብን። በእውነት በዚህ ዘመን ከሚቃወሟቸው ከሚጠሏቸው እግዚአብሔር ያድነን። እነሱንም ልባቸውን ወደ እግዚአብሔር ቤት ይመልስልን፣ ወደ ቅዱሳን ፍቅር ይሳብልን። በጠዋቱ ጮኩባችሁ፣ ከፀሐዩ በላይ ፀሐይ ሆንኩባችሁ መስል ይቅር በሉን።